ሜሲ ዝነኛና ባለጸጋ ሲሆን ይተወኛል ብዬ ፈርቼ ነበር። እሱ ግን የልጅነት ቃል ኪዳኑን ጠበቀ። ይህ የአንቶኔላ ስሜት የተሞላበት ንግግር ነው። በሌላ በኩል ደግሞ የዓለማችን እጅግ ውድ ዳይመንድ ቀለበት ያሰርላት ለሷ ሲባል የሳውዲ አረቢያን ሕግ ያስቀየረላት ክርስቲያኖ ሮናልዶ ጆርጂና ሮድሪጌዝን እስካሁን ለምን አላገባትም? ዛሬ በሜዳ ላይ ተቀናቃኝ የሆኑት እነዚህ ሁለት ታላቅ የኳስ ነገስታት ከሜዳ ውጪ ባለው የፍቅር ህይወታቸው ውስጥ የደበቁትን አስገራሚ ምስጢር እናጋልጣለን። ሁሉም ነገር የጀመረው በአርጀንቲናዋ ሮዛሪዮ ከተማ ነው። ሜሲ ገና 9 ዓመት ታዳጊ ያለ የአብሮ አደጉን የአክስት ልጅ አንቶኔላን ለመጀመሪያ ጊዜ ሲያያት ልቡ ተሰረቀ። ያኔ ሜሲ ኮከብ አልነበረም። እንዲያውም በእድገት ሆርሞን እጥረት ችግር ውስጥ የነበረ የወደፊት እጣ ፈንታው አጠያያቂ የነበረ ምስኪን ታዳጊ ነበር። ነገር ግን በዛ እድሜ የጻፈላት የፍቅር ደብዳቤ አንድ ወሳኝ ቃል ነበረው። አንድ ቀን ሚስቴ ትሆኛለሽ። የህይወት ፈተና ገፍቶት ወደ ባርሴሎና ሲሄድ ብዙዎች ፍቅራቸው እንደሚያበቃ አስበው ነበር። ነገር ግን ርቀት መተማመናቸውን አልሸረሸረውም። በተለይ አንቶኔላ የቅርብ ጓደኛዋ በትራፊክ አደጋ ስታጣ የ18 ዓመቱ ሜሲ ስራውን ትቶ አርጀንቲና በመብረር ያሳየው አጋርነት የሁለቱ ፍቅር የማይበገር አድርጎታል። ሜሲ የዓለም ጣሪያ ላይ ሲደርስ የልጅነት ቃል ኪዳኑን በመጠበቅ ያቺን ሀብት ሳይኖር ያወቃት ሴት ሚስቱ አደረጋት። ወደ ክርስቲያኖ ሮናልዶ ስንሸጋገር ግን ታሪኩ የተለየ ነው። ጆርጂና ሮድሪጌዝ የሮናልዶ የዝና ማማሪያ ስትወጣ ከቅንጦት የተራቀች በሰዓት $10 የምትሰራ የሽያጭ ሰራተኛ ነበረች። ሮናልዶ መደብሩን መጎብኘት የሁለቱን ዕጣ ፈንታ ለወጠው። በአንድ ጊዜ የተፈጠረ ፍቅር ዛሬ ጆርጂናን በዓለም ዙሪያ በሚሊዮኖች ተከታዮች ወዳጆች አድርጓታል። ሮናልዶና ጆርጂና በፍቅር የጸኑ ጥንዶች ናቸው። የሳውዲ አረቢያ የሸሪዓ ሕግ እንኳን ለፍቅራቸው ሲባል ማስቀየር የቻሉበት አቅም አላቸው። ነገር ግን ከ10 ዓመት በላይ አብረው ኖረው ልጆችን አፍርተው ለምን እስካሁን በይፋ አልተጋቡም? አንደኛ የምዕራባውያን ባህል ጋብቻ ለነሱ የፍቅር መለኪያ ብቻ አይደለም፣ ቁርጠኝነታቸውን ከወረቀት በላይ እንደሆነ ያምናሉ። ሁለተኛ የንብረት ጉዳይ። ሮናልዶ ቢሊየነር ነው። ጋብቻው ቢፈርስ የሚኖረው የንብረት ክፍፍል እጅግ አደገኛ በመሆኑ ጥንዶቹ አስቀድመው ህጋዊ ስምምነቶችን ፈጽመዋል። ይህ መለያየት ቢፈጠር ጆርጂና የህይወት ዘመን ክፍያና የመኖሪያ ቤት እንድታገኝ ያረጋግጣል። ሶስተኛ የእናትየዋ ተጽዕኖ። ሮናልዶ እናት ልጃቸው ከጆርጂና ጋር መጋባቱን እስካሁን አልደገፉም። ሮናልዶ ለእናቱ ያለው ከፍተኛ ክብር ይህን ውሳኔ ወደ ኋላ እንዲገፋው አድርጎታል። አንቶኔላ ከካሜራ የምትሸሽ ከቤተሰቧ ጋር ብቻ መሆን የምትመርጥ ስትሆን፣ ጆርጂና ግን የካሜራ ሰው ነች። ህይወቷን ለኔትፍሊክስ እና ለተከታዮቿ ማጋራት ትወዳለች። የሁለቱ ኮከቦች ፍቅር በዚህ መልኩ ይለያያል። እናንተስ የሮናልዶና የሜሲ ፍቅር መንገድ ያሳያችሁት የቱ ይበልጥ ያማርካችኋል? ሐሳባችሁን በኮሜንት አሳውቁን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።